ገጠራማ በሆኑ አካባቢዎች ላይ ለሚኖር የማህበረሰብ ክፍል የጤና እንክብካቤ አገልግሎትን ማግኘት በጣም አስቸጋሪ ነው። የጤና አገልግሎቱን ለማግኘት በጣም ረጅም ርቀት መጓዝ ወይም የአገልግሎት ክፍያውን ለመክፈል አቅም ሊኖራቸው ይገባል። በአሁኑ ሰዓት የኢትዮጵያ የጤና ኤክስቴንሽን ባለሙያዎች ይህንን እውነታ እየቀየሩ ይገኛሉ። ላስት ማይል ሄልዝ ከጤና ሚኒስቴር ጋር በመተባበር ያዘጋጀውን የጥምር ስልጠና በመስጠት የጤና ኤክስቴንሽን ባለሙያዎች በማህበረሰባቸው ውስጥ የተለያዩ ህመሞችን እንዲለዩ፣ ተገቢውን ሕክምና እንዲሰጡና ለተሻለ ሕክምና ወደ ከፍተኛ የጤና ተቋም ታካሚዎችን ሪፈር እንዲያደርጉ በማብቃት ላይ ይገኛል። በላይነሽ ካሳ የብላቴ ወረዳ በሌላ ቀበሌ የጤና ኤክስቴንሽን ባለሙያ ናት። ተላላፊ ያልሆኑ በሽታዎች ላይ ያተኮረ ስልጠና በመውሰዷ የቅርብ ርቀት እይታ ችግር ያለባቸውን ታካሚዎች እንዴት መመርመር፣ መለየትና ተገቢውን ሕክምና መስጠት እንዳለባት ታውቃለች። ያጋ አንድ ተገልጋይ ያው ተቀስቅሶ ይመጣል። ተቀስቅሶ በሚመጣ ሰዓት ያንን ተገልጋይ ለአይን እንደመጣ እነግረዋለን። መጀመሪያ ደም ግፊቱን፣ የስኳር፣ የተለያዩ በሽታዎችን ምርመራ አድርገንለት ከጨረስን በኋላ ቀጥታ ወደ አይን ምርመራው እንገባለን። የቅርበቱን አይተን የቅርበቱ ላይ ምንም አይነት የማይታየው ከሆነ ስቴፖች አሉ። ስቴፖቹ ላይ ሄደን ቁጥር ስላለው የቱ ጋር እንደማይታየው ለይተን በመነጽር እንመረምራለን። ይህ የቅርብ ርቀት እይታ ሕክምና በጤና ኤክስቴንሽን ባለሙያዎች መሰጠት ገና እየተጀመረ ያለ አገልግሎት ቢሆንም እስከ አሁን ድረስ ከ25000 በላይ የሚሆኑ የማንበቢያ መነጽሮች በ5 ክልሎች ለሚገኙ ታካሚዎች ተሰጥተዋል። በመላው ኢትዮጵያ ከ40000 የሚበልጡ የጤና ኤክስቴንሽን ባለሙያዎች አሉ። ይህንን የቅርብ ርቀት እይታ ሕክምና በእነዚህ ባለሙያዎች በመስጠት ማህበረሰቡን በከፍተኛ ደረጃ ተደራሽ ማድረግና ተጽዕኖ መፍጠር ይቻላል። መነጽሩ ከተሰጠኝ በኋላ ምንም ነገር አልተቸገርኩም። በአግባቡ እየተጠቀምኩበትም ነው። ሌሎች ሰዎች ይህንን እድል ቢያገኙ በጣም ጥሩ ነው። ብዙ እንደኔ የተቸገሩ ሰዎች ስላሉ ይህን መነጽር የሰጠኝ ድርጅትንም በጣም አመሰግናለሁ።